$2 ያተረፍኩበትን ያው ስክሪንሾቱን $2 ነው ፕሮፊት 1 2 3 ካች አደረግን ማለት ነው። እና እዚች ጋር እንደምታዩት ፕሮፊት $10 ላይ ነኝ። አሁን ጎላችንን አቺቭ ለማድረግ 7% ደግሞ ዌብሳይቱን ይሄን ዌብሳይት የምትፈልጉ ቴሌግራም ቻናሌ ላይ ፖስትቻለሁ። ሰላም ትሬደርስ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ እና በጣም ነው ደስ ያለኝ። ዛሬ ዊን ያደረግነው ማለት ነው። ይሄኛውን ትሬድ ነበር የወሰድነው። ዛሬ 3 ትሬዶችን ወስጃለሁ ማለት ትናንትና ማለት ነው። ዛሬ ሮብ ነው፣ የማክሰኞ ትሬድ ነው አሁን ብሬክ ዳውን ማድረግላችሁ እና ትናንት ስላልተመቸኝ ነበር እና 3 ትሬዶችን ቴክ አድርገን 1 ሎስ እና 2 ፕሮፊት ነው እንትን ያደረግነው እና ትሬዶቹን እንዴት እንደገባው ለምን እንደገባው እና ብሬክ ዳውን አደርግላችኋለሁ። እሺ መጀመሪያ ጂፒፒ ነው የወሰድኩት እና ይሄን ይመስላል እና የፈተነ ነው ስቶፕ ሎስ ያስወጣኝ። ለምን ወሰድኩ ይሄን ትሬድ? መጀመሪያ 4 አወር ላይ ነው 4 አወር ላይ እቺን እንትን አስመሬ ነበር። እቺኛን ቦታ በላይን እንትን አድርጌ ነበር ማለት ነው። ታን እዚህ ቦታ ላይ ከመጣ በኋላ በቃ ሾርት እንደምገባ በቃ ተዘጋጅቼ ነበር መጀመሪያ ማለት ነው። ከዛም በኋላ ልክ እንደፈለኩት እዚህ ጋር መጣልኝ፣ እዚህ ጋር መጣልኝ ማለት ነው። ከዛም መጣና ስዊፕ አደረገ። ያውና ሊኩዊዲቲ እዚህ ጋር ስዊፕ አደረገ። ከዛም በኋላ ሪጀክሽን እንደምታየው በትልቁ አለ እዚህ ጋር እንትን ለወላችሁ እንደምታዩት አለ በጣም ትልቅ ሪጀክሽን ነው ማለት ነው። ከዛን ወደ 15 ላይ እንወርድ። ያው እንዲወርታች ወረደና ካና ማለት ነው። ከዛም በኋላ እዚህ ጋር ፌር ቫልዩ ጋፕ ሰጠን። ቆይ እነዚህን ላጥፋላችሁ እና እዚህ ጋር ያውና ስዊፕ አደረጋለን። ከዛም በኋላ ያውና ወርታች እዚህ ጋር ሪጀክሽን አለ መጣ ማለት ነው። ከዛም በኋላ እዚህ ጋር እንደምታዩት ፌር ቫልዩ ጋፕ ተወልን እዚህ ጋር ማለት ነው። ከዛን እዚህ ጋር እኔ ቀጥታ ሾርት ነበር የገባው። አይ ቲንክ እዚህ አካባቢ ነው መሰለኝ ሾርት ብዬ የገባው። ከዛም በኋላ በጣም ፈርቼ ነበር። በእርግጥ ኮንፊደንስ ምናምን አልነበረኝም ይሄን ትሬድ ስገባ። ከዛን ስቶፕ ሎስ እዚህ አካባቢ ነው መሰለኝ አደረኩና እንደዚህ ነው መሰለኝ። አሁን አይታችሁት ነበር። እስኪ ካለ ስክሪንሾቱን አስገባላችኋለሁ። ከመግባቴ በፊት ያለውን አስገባላችኋለሁ። ከዛ ቀጥታ ነው ያስወጣኝ። እኔ ሰራው ብዬ ማስበው በዚህ ትሬድ ምንድነው ማርኬት ስትራክቸር ሺፍት አልጠበቅኩም። ያባችሁ እዚህ ጋር ለምሳሌ በቦዲ እንትን አድርጎት መውጣት ነበረበት። እዚህ ጋር በቦዲ ከታርጎት ቢወጣ ከዛም በኋላ እዚች አካባቢ ጋፕ ቢተውልን ብንከባ በጣም ምርጥ ነበር። ግን አላደረኩትም ሰርቻለሁ። አሁን እዚች ጋር ቢሆን ማለት ነው አያችሁ እዚች ጋር አሁን ለምሳሌ እዚች አካባቢ እንዲው ከታረገልን ከዛም በኋላ እዚች ጋር ጋፕ ሰጠን በጣም በደንብ ይሁን ማለት እዚች ጋር ጋፕ ሰጠን በኋላ እዚች ጋር እንዲሁ እንደ ፒፓችሁ ማለት ነው እዚች ጋር እንትን አድርገን እዚች ኤፍቢጂ ከፈጠረው ስር እንደዚህ እናደርጋለን። እሺ ከዛን ይሄኛው 1 2 ብታረው እስከ 1 2 3 እግዚአብሔር ነው። ያውን ለንደን ማለት ኒውዮርክ ከመዘጋቱ በፊት ነው አያችኋ። የለኛው ምናምን በቃ ያው ምርጥ ሴታፕ እዚህ ጋር ነበረ ማለት ነው። ግን ያው እኔ አልወሰድኩትም ጭራሽ ማለት ነው። አልገቡም በቃ ተናድጄ ወጣሁ አልገቡም። እና የዚህን ትሬድ እንትን ላሳያችሁ ጆርናል ያደረኩትና የዚህን ላሳያችሁና ወደ ዩሮኤስዲ ልገባላችሁ እና ጂፒፒ ያው ነው የገባሁበትም የወጣሁበትም ማለት ነው። እዚህ ጋር ነበር የገባሁት እዚህ ጋር ወዲያው አንድ ሰዓት ራሱ አልቆዩ። እሺ ያታለ ያው እዚህ አካባቢ ነበር የገባሁት። ያው እዚህ ጋር አስወጣኝ ማለት ነው። ፕራይስ ሌቭሎች ማለት ትችላላችሁ። እዚህ አካባቢ እስከዚህ ሴል ነበር የገባሁት እና አስወጣኝ እላችኋለሁ። እሺ
እዛ ጆርናል ያደረኩትን በኋላ አሳያችኋለሁ። እና ዩሮ ዩኤስዲ ላይ ደግሞ ጋውን ገብቼ ፕሮፊት ያደረግነው እናሳያችሁ። ይሄ ትሬድ በጣም ነው ደስ ያለኝ በጣም ከምላችሁ በላይ ነው ደስ ያለኝ። ለምን እንደገባው ምናምን ላሳያችሁ። መጀመሪያ ፕራይሶቹን በደንብ ያሉበትን ሌቭል ስቶፕ ሎሱንም የቴክ ፕሮፊቱንም ምናምን ሙሉ ፕራይሶችን እና ላጥፋና ላሳያችሁ። እሺ ስክሪንሾቱ ስላለ ብሳሳትም ችግር የለም አስገባላችኋለሁ። እሺ ከዛን ፊልምቺ ይወጣል። እነዚህ የሆኑ ችግር የለም። እነዚህም መጀመሪያ 1 አወር ላይ 4 አወር ላይ ሄድኩኝና ይሄን ላይን ነው የሳልኩት። ይሄኛው መጀመሪያ ሰፖርት ነበረ ግን አሁን ሬዚስታንስ የሆነ ብዬ ሳልኩት። ከዛን እቺኛው ትታያለች። እቺን ላይን መጀመሪያው ነው አመጣዋት ማለት ነው። ሳልኳት እቺን ላይን ከዚች ላይን ጋር መምጣት አለበት በሚለው ማለት ነው። ከዛም በኋላ ሄደልኝ ያን ላይን ጋር ድረስ ሄዶልኛል። አንዚች ጋር ከስርም ሬዚስታንስ ብዬ ሳልኩት አለ። ከዛን ወደ 50 ሚኒት ሊድ 50 ሚኒት ላይ እዚች ጋር እንደምታዩት እዚች ጋር ሊኩዊዲቲ እየሰራ ነው። አያችሁ እዚች ጋር አሁን እቺን እዚች ጋር ይሄ ኢንዲስመንት ነው የሚባለው። እኔ ያን ያለው እርግጠኛ በኮንፊደንስ ይሄ እንደዚህ ነው ብዬ ማውራት አልችልም፣ ምክንያቱም እኔም ገና ጀማሪ ነኝ። ግን እንደተማርኩት ከሆነ እዚህ ጋር ሊኩዊዲቲ ጄነሬት እያደረገ ነው ይሄደው ማለት ነው። ማለት ሰብስቧል፣ ባየሮችን እያስገባ ምናምን እዚህ ጋር እንዲገቡ እያደረገ ምናምን እየሄደ ነበር። እኔ በሄደ ቁጥር እቺኛው እየሳልኩኝ ነው፣ በሄደ ቁጥር እየሳልኩ ሐሳቤ ምንድነው ሲመለስ እነዚህን እንትን ሰብሮ መውጣት አለበት። ለማርኬት ስትራክቸር ሺፍት ነው እዚህ ጋር ሰብሮ ወርታች መውጣት አለበት ይሄ ነው ሐሳቤ ማለት ነው። ከዛን እንዳልኩም ያቺን እንትን ነካት። ከዛን በኋላ ወርታች ተመዘገዘገ። ከዛን እዚች ጋር ሺፍት ሰጠን ማለት ነው። ማርኬት ስትራክቸር ሺፍት ሰጠን እዚች ጋር ማለት ነው። ይሄኛው ነው እዚች ጋር እንዲህ ሲያደርግልን ሺፍት ይባላል ማለት ነው። ከዛን ፌር ቫልዩ ጋፕ እዚች ጋር ጽድት ያለ ፌር ቫልዩ ጋፕ እዚች ጋር ሰጠን። ከዛን ሁለቱም ትሬድ እዚሁ ነው በዚህኛው ነው ወሰድኩት በሎት ሳይዝ ቀያይሬ ማለት ነው። እና እዚች ጋር ሾርት ገባን ከ86 ይሄኛው ከ86 እኔ ወደዛ ወደ MT5 ሲሄድ እዚች አካባቢ ነበር ያስገባኝ እና እዚች ጋር ገባን። ስቶፕ ሎስ እዚች ከ92 አካባቢ። ከዛም በኋላ 1 2 3 ነው እኔ የመጀመሪያውን ስቶፕ ሎስ ማለት ነው በ0.01 ሎት የገባሁትን $2 ያተረፍኩበትን ያው ስክሪንሾቱን $2 ነው ፕሮፊት። እሱን ትሬድ ለምንድነው እዚች ጋር ነው የወጣው እዚህኛው ፌር ቫልዩ ጋፕ ከመድረሱ በፊት፣ ምክንያቱም ከዚህ ሊመለስ ይላል ብዬ እዚች ፌር ቫልዩ ጋፕ ዋጋ 1 2 2 ራሱ ያን ላይ ሞላ እና እሷ ጋር አደረኩኝ። ከዛም በኋላ ሁለተኛውን ደግሞ እዚህኛው ሊኩዊዲቲ ጋር ይታያችኋል። እዚህኛው ሊኩዊዲቲ ጋር አመጣሁት በዛው 1 2 3 ሆነልኝ ማለት ነው። ከዛን 1 2 3 ካች አደረግን ማለት ነው። አሁን እዚህ ጋር ስንት ማረጋገጫዎችን አየው። እዚህ ጋር ማርኬት ስትራክቸር ሺፍቱም አንድ ነው፣ ፌር ቫልዩ ጋፕ ከዛን ሊኩዊዲቲ እና በቃ አሪፍ ትሬድ ነው። እኔ ደስ ብሎኛል። እና አሁን ደግሞ ይሄኛውን የወሰድኩትን በእንትን ላሳያችሁ በMT5 የሆነ ትሬዶቹ በሙሉ የጂፒ ይሄ ደግሞ አይጠራልኝም በቃ የእንግሊዙ ፓውንድ ማለት ነው። ይኸውና እንደምታዩት የገባሁበትም የወጣሁበትም ሙሉ እንትን አለ። ስክሪንሾትም አድርጌ ያስገባላችኋለሁ። $1 ነው ሪስክ ያደረኩት አጣሁት። እቺኛው $2 ፕሮፊት ከዛን እቺኛው ደግሞ $9 ማለት ነው። 1 2 3 ካች ያደረኩት በ$3 ሪስክ አድርጌ ነበር የገባሁት። እና አሁን ደግሞ እዚች ጋር ያው የገባሁበትን የወጣሁበትን ላሳያችሁ በዩኤስዲ
የመጀመሪያውን ትሬድ እዚህ አካባቢ ነው የወጣሁት። ለምን እዚህ ጋር ፌር ቫልዩ ጋፕ ስላለ ነግራችኋለሁ። እዚህ ጋር በ15 ሚኒት ላይ እኔ በ5 ሚኒት ነው የገባሁት፣ ግን እዚህ አካባቢ ፌር ቫልዩ ጋፕ ስላለ ነው እዚህ ጋር የወጣሁት። ሁለተኛውን ደግሞ እዚህ ጋር መጣሁ ማለት ነው። እና አሁን ደግሞ እስቲ ጆርናል ያደረኩትን ከማሳየት በፊት ጎት ፈንድድ ትሬደር የሚለውን ማለት አካውንቱን የገዛሁበት ዌብሳይት ደግሞ ምን እንደሚል አሁን ይሄ ነው። 24 ቀን ይቀረዋል። $30 ነው ዴይሊ ድሮዳውን ሊሚቴ። ከዛን $60 ደግሞ አጠቃላይ ነው የማክሲመም። እና እዚች ጋር እንደምታዩት ፕሮፊት $10 ላይ ነኝ አሁን። በጣም ደስ ይላል ባይዘ እውነት። እና ያው ካላንደር የሚለውን ማየት ትችላላችሁ። 3 ትሬድ ቴክ አድርጌያለሁ። ትላንትና አንድ ትሬድ፣ ትላንትና ወዲያ ቀን 7 ላይ አንድ ትሬድ፣ እሱንም ብሬክ ኢቭን ነው ዊን አይደለም። ከዛም በኋላ እዚህ ጋር ደግሞ 3 ትሬድ ምናምን። እዚች ጋር ደግሞ ጆርናል ያደረኩትን ደግሞ ላሳያችሁ። ባይ ዘ ዌይ ጆርናል ማድረጊያው ምን እንደሆነ እኔ አላውቅም፣ ግን የሆኑ እንትኖች ችግሮች እያየሁባቸው ነው። እና ይሄኛው ቀን 8 ላይ ነው ጆርናል ያደረኩት እሱን ትሬድ። እና ቢትኮይን የሆነ ብሬክ ኢቭን ያደረኩት ምናምን አለች። ከዛን ይሄ ደግሞ የትናንትና ትሬድ ነው። 3 ትሬዶችን የወሰድኩት ጁን 9። ያውና እንደምታዩት ይሄን ሎስ፣ ይሄን ዊን በሙሉ ተቀምጧል ነው። ይሄ ጆርናል ማድረጊያ ጋር እያየው ያለው ችግር ምን መሰላችሁ? ጆርናል ያደረግነው እዚህ ጋር እንደምታዩት ምስሎቹን በደንብ እያሳየን አይደለም። የMT5ን ምስል ብቻ ነው እያሳየኛል። አሁን ይሄ የጂቢፒ ላሳያችሁ። ሴል ነው የገባ ነው። ከዛም በኋላ ያው ጁን 9 ምናምን ቀኑን ተጽፏል። ሴሽን ለንደን ሎት ሳይዝ ያው ፕራይሶቹ እንዳለ ሴታፑ ፌር ቫልዩ አፕ ነው። አራር 122 ከዛን ያው እንደተናደርኩ እና ስግብግብ እንደነበርኩ ምናምን ጽፌያለሁ። እዚህ ጋር ኢሜጆችን አስገብቼ ነበር ባይዘ፣ ግን እያሳየኝ አይደለም። ከስልኬ ይሁን ወይ ከዌብሳይቱ ይሁን እኔ አላውቅም። እሺ ደግሞ ይሄን ዌብሳይት የምትፈልጉ ቴሌግራም ቻናሌ ላይ ፖስትቼዋለሁ፣ ገብታችሁ እዩት። ሊንክ አስቀምጬላችኋለሁ፣ ገብታችሁ ተጠቀሙ። አሁን ይሄኛው ደግሞ ዊን ናት። እቺ ዊን ያው እዚህ ጋር ለምን ሙሉ ነገር አለች ያውና ኢሜጁ ሳይቀር። በጣም ባለ ዩሮ USD ዊን ያደረኩት ያውና በሙሉ ተመዝግቧል። ይሄ የቢትኮይን የባለፈው ነው እና እላችኋለሁ። አሁን እዚህ ጋር ጎል ትራከር ጎላችንን አቺቭ ለማድረግ 7% ትንሽ ገፍተናል። ለካሁን ባላ ፈጣሪ ያውቃል። በአሁኑ ፈጣሪ ይመስገን። እና ያውና የኛው ደግሞ የኛው በግራፍ ሲሳል የኛ ያው እንደዚህ ወደ ላይ ያወጣን ነው፣ እግዚአብሔር ይመስገን። እና ፕሪ ማርኬት ትላንትና ምንም ነገር አላስቀመጥኩም፣ የፈጠነ ነበር እየገባው የነበርኩት። እና ይሄን ይመስላል። ያውና የኔ ሩል ሪስክ ማኔጅመንት ሴት ሩል ያውና እቺን ሩል ነው የምከተለው ሁሌም። እና ሴት አፕ ደግሞ ይሄን ይመስላል። እና እላችኋለሁ ሰብስክራይብ ማድረግ እንዳረሱ ሙሉ ጆርኒ እዚህ ላይ ስለምንለቅ። እና ምንድነው ሌላ ምላችሁ ነገር ቴሌግራም ቻናሌን ጆይን አድርጉ። ይመቻችሁ።